ነብር። ወንዱ ነብር ካደገ በኋላ ለብቻው የመኖር ባህሪ አለው። አንድ ነብር ግዛቱን ለማሳወቅ በዛፎች ላይ ሽታ ያለው ሽንት ይሸናል። ያን ሽንት ያሸተተ ሌላ ነበር መሬቱ የሌላ ነብር ግዛት መሆኑን ተረድቶ ሌላ ያልተያዘ መሬት ይፈልጋል። አንዳንዴ ግን መሬቱ የሌላ ነብር ግዛት መሆኑን እያወቀ ሊገባ እና ከባለግዛቱ ጋር ተፋልሞ ካሸነፈ የተሸነፈው ግዛቱን ለቆ ለመውጣት ይገደዳል። ይህ ባህሪ ከውሻ ጋር ያመሳስለዋል። ውሻዎች ግቢ ውስጥ በተለያየ ቦታ እየተሽከረከሩ የሚሸኑት ግዛታቸውን ለማሳወቅ ነው። ሴቷ ነብር ለመውለድ ከአባታቸው ርቃ ትሄዳለች፣ ምክንያቱም የሚወለዱትን የራሱን ልጆች የመግደል ባህሪ አለው። እናትየዋ ልጆቿን ለመከላከል አባትየውን ካጠቃቸው እሷንም ጭምር ይገላታል። ግን ይሄ ሁልጊዜ አይሰራም። አንዳንድ አባቶች እናታቸው የሞተችባቸውን ልጆቹን እየመገበ ሲያሳድግ ታይቶ ያወቃል። ሴት አንበሳዎችም ልክ እንደ ነብሩ ልጅ ሲወልዱ ከአባትየው ይደብቃሉ። ግን አንበሳ ወንድ ልጆቹን ነው የሚገለው፣ ሴት ከሆኑ አይነካም፣ ምክንያቱም ወንዱ ካደገ ስልጣኔን ይወስዳል በሚል ነው የሚገለው። ወንድ ልጆች ከእናታቸው ጋር የሚቆዩት ለ2 ዓመት ነው። ከ2 ዓመት በኋላ የራሳቸውን ግዛት ይፈልጋሉ። ከ20ኛው ክፍለ ዘመን ጀምሮ የነብር ቁጥር በአሳሳቢ ደረጃ ከ93 በመቶ በላይ ነው የቀነሰው። ይህ ማለት ከ100 ወደ 3062 ነው የቀነሰው። በአሁኑ ሰዓት በመጥፋት ላይ ካሉ እንስሳት ውስጥ ተመድበው የተለየ ጥበቃ እየተደረገላቸው ይገኛል። ለቁጥራቸው መቀነስ ዋነኛ ምክንያት ሰው ነው። ሰው አድኖ ቆዳቸውን ለልብስ ይጠቀመዋል እና መኖሪያ ጫካቸውን ይመነጥራል። በአሁኑ ጊዜ ይህ እንዳይደረግ አስፈላጊውን ጥበቃ እየተደረገላቸው ይገኛል። ሰላም ሁኑ።